አስተማሪዋ ሰሌዳ ላይ እየጻፈች ሙሉ ተማሪ የእሷን መቀመጫ እያዩ ተነስተው ይመሰጣሉ። ከዛ እሷም ዞራ ስትመለከታቸው እነሱም ቶሎ ብለው ያስቀይሳሉ። አሁንም ጎንበስ ብላ ስታነብላቸው እነሱ ትምህርቱን ትተው የእሷ ጡት ላይ አይናቸውን ያሳርፋሉ። አጅሬም በአሳቡ ዋው ዛሬ ይሄን ነው ተምሬ የምገባው እያለ በአእምሮ ይመላለስበታል። ነገር ግን እሷም ትባንንባቸውና በመጽሐፉ ትሸፍናለች። እነሱም ቶሎ ብሎ ይመለሳሉ። ከዛ በኋላ ትምህርቱ ላይ ፎከስ እንዳላረጉ ሲገባት ሁሉንም ወደ ቤታችሁ ሂዱ ብላ ታባራቸዋለች። ነገር ግን አንዱ ወንበር ላይ ቁጭ ብሎ እሷን እየሳላት ሳይወጣ ይቀራል። ከዛ እሷም ወደሱ ትጠጋና አንተ ማን አባኖ ነው ከክፍሉ ማትወጣ ብላ ትጠይቋለች። ከዛ እሱም የሀብታም ልጅ ስለነበረ በጣም ተመችተሽኛል መምህር፣ በትርፍ ሰዓትሽ እንድታስጠኝኝ እፈልጋለሁ ብሎ ይነግራታል። ከዛ እሷም በቁጣ አንተ ባለጌ ስነ ስርዓትን ያዝ፣ እኩያን ፈልግን መምህር ነኝ ብላ ትነግረዋለች። እሱም እሺ በዚህ ካልተስማማሽ አንድ ቀን ራት ብንበላስ ብሎ ይጠይቃታል። ከዛ እሷም በንዴት አንድ ጊዜ በጥፊ ታጭለዋለች። አንተ አሳዳጊ የበደለ እንዴት ብታስበኝ ነው ሂዶ ወደዛ ጋጥ ወጥ ብላ ትሰድበዋለች። ነገር ግን እዚህ ጋር እሷ አንድ ያልተረዳችው ነገር ነበር። እሱ የሀብታም ልጅ መሆኑን አላወቀችም። እሱም በንግግር ሊያሳምናት ስላልቻለ ቀጥታ ወደ ገደለው ይገባል። ቦርሳውን ከፍቶ የታሰረ ብር ሲያሳያት እሷም ልቧ ይቆማል። አሁን ከምታገኙ ደሞዝ በእጥፉ ከፍልሻለሁ፣ እቤት እየመጣሽ እንድታስጠኝኝ ይፈልጋለሁ ሲላት እሷም አሁን ረጋ ብላ ማሰብ ትጀምራለች። ከዛ ቆመው እየተደራደሩ በመሃል የእሷ ጓደኛ ትመጣና ታቋርጣቸዋለች። መምህርት ምን እየሰራችሁ ነው ስትላት እሱም ቶሎ ብሎ እሱም በጆሮዋ አስቢበት ብሏት ይወጣል። እሷም በሁለት ሀሳብ ውስጥ ሆና ቆማ እያለች ጓደኛዋ መጥታ ምን ተፈጥሮ ነው ትላታለች። እሷም አይ ምንም አይደለም ብላ እንደገና ወደ ቤት ይሄዳሉ። ከዛ በኋላም እሷ ወደ ቤት ትገባለች። ባሏም ቁጭ ብሎ በኳስ ፈታ እያለ ነበር። ትንሽ ከባሏ ጋር የባልና ሚስት ደንቡን ትንሽ ይጨቃጨቁና ወደ መኝታ ቤት ገባ ብላ አረፍ ትላለች። ተኝታም ቀን ስለተፈጠረው ወጣቱ ተማሪ ጋር ያጋጠማትን ነገሮች በአእምሯ እንደገና ማሰላሰል ትጀምራለች። እሱ ያላትን ሀሳብ ለመቀበልና ላለመቀበል ከራሷ ጋር መከራከር ትጀምራለች። ከዛ በቀጣይ ቀን ላይ ክላሷን አስተምራ ጨርሳ ሁሉም ተማሪዎች እየወጡ እሱ ሊወጣ ሲል ደረቱ ላይ እጇን አሳርፋ ቆይ አንተ ተረጋጋ ትለዋለች። እሱም እዛው ይቆማል ባለበት። በሩንም ዘግታ እሱን መነካካት ትጀምራለች። እሱም ሳያስብ የእሱን ሀሳብ የተቀበለችው ይመስላል። ፈገግ እያለ በሀሳብ የተስማማሽ እንዴ? አዎ፣ ግን ከሞላ ጎደል በጥቂቶቹ ሀሳብ ልንስማማ እንችለዋለን ትለዋለች። ዋው ጥሩ ውሳኔ ነው የወሰንሽው፣ እውነት ነው ምልሽ አኮረሻለሁ እንጂ አላሳፈረሽም እያለ ወደ እሷ ጠጋ ይልና አንዴ ከንፈሯን ሲስማት እሷም አይ እዚህ ደረጃ ላይ እንኳን አልደረስንም መረጋጋት አለብን ብላ ትመልሰዋለች። እሺ የኔ ቆንጆ ጣፋጭ በቀጣዩ ቀን እንገናኛለን ብሏት ጥሏት ይወጣል። ከወጣም በኋላ እሷም በፍርሃት በረጅሙ ትተነፍሳለች። ከዛ ጓደኛዋም ትመጣና ቆይ አንቺ ሴት ምን ነሻል ብቻሽን እዚህ የምትቆሚ የተፈጠረ ነገር አለ እንዴ ብላ ስጠይቃት እሷም በዝምታ ተውጣ መልሷን በዝምታ ትመልሳለች። ከዛም እንደነገው ወደ ወጣቱ ተማሪ ቤት ትሄዳለች። በሩንም የእሱ እናት ትከፍትና አቤት ስትላት አስተማሪዋም ልጅሽ እዚህ እንዳስጠናው ቀጥሮኝ ነበር ትላታለች። አልነገረሽም ስትላት ኧረ በጭራሽ አልነገረኝም ብላ ትመልስላታለች። እሷም አዎ በትርፍ ሰዓቴ እንዳስጠናው ጠይቆኝ ነበር ለዛ ነው የመጣሁት ወደ ቤትሽ ትላታለች። እሷም ነሽ የሱ እስከሚመጣ ቁጭ ብለን እናውራ ብላ መጫወት ይጀምራሉ። እናትየውም አዲስ ጓደኛ ስላገኘች ደስ ብሏት ከሷ ጋር በወሬ ተጠምዳ ቁጭ ብላለች። ትንሽ ቁጭ ብሎም እንዳወሩት አጀሬም ድምጽ ይሰማና ሽቶውን ተቀባብቶ ወደ እነሱ ይመጣል። እንኳን ደህና መጣሽ መምህርት ብሎ እናትየውንም ማሚ ይቅርታ አዲስ አስጠኝ ቀጥር ያለው ትንሽ ትምህርት ስለከበደኝ ነው ስላልነገርኩሽ ይቅርታ ይላታል። እናትየውም ችግር የለውም ትለዋለች። ከዛ አስተማሪዋንም ወደ ራሱ ክፍል ጠቁሟት አብረው መጓዝ ይጀምራሉ። ነገር ግን እናትየው ሊጠላለዙ እንደሆነ ምንም የምታውቀው ነገር አልነበረም። እንዲቻላል ብለ ሞክራሉ ደሞ አበሻ። ከዛ እሱ መኝታ ክፍል አልጋ ላይ ቁጭ ብለው የመጀመሪያ ጥናታቸውን ለመጀመር ዝግጅት ያደርጋሉ። እሷም እሺ በቃ አሁን ጀምር ብላ ላፕቶፑን ስታመጣ እሱ ግን የፈጠነ ከንፈሯን ሲስማት እሷም በድንጋጤ ምን ሆንክ መጀመሪያ እስኪ ትምህርቱ ይቅደም ትለዋለች። ከዛ እሽላትና ወደ ጥናት ተስማምተው ይመለሳሉ። ነገር ግን አሁንም ተመልሶ የእሷ አይን የእሷ ጡት ላይ ያርፋል። እሷም ትነቃበትና ትሸፍነዋለች። ከዛ እንደምንም በሰላም ስሜቱን ተቆጣጥሮ ትንሽ ካስጠናችው በኋላ በመጨረሻም ከንፈሯን ይስማትና አብረን እንተኛ ሲላት እሷም ዛሬ በጨራሽ አይሆንም ብላ ጥላው ትወጣለች። እሺ ዛሬ ትንሽ ስለረዘመ በዚሁ እናበቃለን። በፓርቲ 3 ምን እንደሚፈጠር አብረን የምናየው ይጠብቁ።